ለህዝብ ጥቅም ወይም ለልማት አስፈላጊ ሆኖ ሲገኝ ቅድሚያ ካሳ በመክፈል መንግስት መሬትን አንስቶ አስፈላጊ ለሆነ ዓላማ እንደሚያውል ይታወቃል። ታዲያ ከዚህ ጋር ተያይዞ የሚነሳው ነገር ምንድነው? ይዞታቸው የተነሳባቸው ግለሰቦች ቅሬታቸውን ለማን እንደሚያቀርቡ ብዥታ ሲፈጠር እናያለን። አንዳንዶች ንብረቱ በሚገኝበት ወይም መሬቱ በሚገኝበት ለመጀመሪያ ደረጃ ፍርድ ቤት ያቀርባሉ። አንዳንዶች ለከፍተኛ ፍርድ ቤት ያቀርባሉ። አንዳንዶች ደግሞ ለይግባኝ ሰሚ ጉባኤው ሲያቀርቡ፣ አንዳንዶች ደግሞ ለአቤቱታ ሰሚ ጉባኤ ያቀርባሉ። ታዲያ ጉዳዩ ለሚመለከተው አካል ወይም ጉዳዩ ለሚመለከተው ፍርድ ቤት ለትክክለኛው ባለማቅረባቸው አላስፈላጊ ለሆነ ወጪና እንግልት ይዳረጋሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው በአዲስና እጅግ ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሳችን እንግዲህ የልማት ተነሺዎች መሬታቸው ሲነሳባቸው ከካሳ ጋር ተያይዞ ቅሬታ ያቀርባሉ። ቅሬታ አቀራረብን በተመለከተ ከሀ እስከ ፐ የምናይ ይሆናል። አሁን ቀጥታ ወደ ቪዲዮአችን እንሄዳለን ማለት ነው። እንግዲህ በዚህ ቪዲዮ የምናየው ምንድን ነው? የልማት ተነሺዎች ከካሳ ጋር በተያያዘ ካሳ አንሶናል በማለት አቤቱታቸውን እንዴትና ለየትኛው አካል እንደሚያቀርቡ እናያለን ማለት ነው። እንግዲህ ይዞታቸው የተነሳባቸው ግለሰቦች መጀመሪያ ማድረግ ያለባቸው ምንድን ነው? ትዕዛዙ በደረሰው እንዲለቅ ትዕዛዙ በደረሰው በ30 ቀን ውስጥ አቤቱታውን ለማን ማቅረብ አለበት? መጀመሪያ ለአቤቱታ ሰሚ አካል ማቅረብ አለበት ማለት ነው። እንግዲህ አቤቱታ ሰሚ አካል ማለት ምን ማለት ነው ወደሚለው ስንሄድ አቤቱታ ሰሚ አካል ወይም አቤቱታ ሰሚ ጉባኤ የራሱ የሆነ ጽሕፈት ቤት ይኖረዋል። የራሱ የሆነ ጽሕፈት ቤት ኑሮተኝ በየወረዳው ወረዳ ከሆነ በየወረዳው ከተማ ከሆነ ደግሞ በከተማ አስተዳደር ስር ይቋቋማል ማለት ነው። ታዲያ አቤቱታውን ለአቤቱታ ሰሚ አካል ወይም ለአቤቱታ ሰሚ ጉባኤው ሲያቀርብ ማሟላት ያለበት ነገሮች አሉ። ይህም ምንድነው የሚያሟላው ነገር? ቅሬታ አቅራቢው ቅሬታ የቀረበበትን ማሳ ወይም ይዞታ፣ የቅሬታ መነሻ ምንጩን፣ ይዞታው የሚገኝበትን ቀበሌ ወይ ንዑስ ቀበሌ፣ ጎጥና ሌሎች ማስረጃዎችን ከቅሬታ ማመልከቻው ጋር አያይዞ ማቅረብ አለበት ማለት ነው። እነዚህ ማስረጃዎችን አብሮ ካላቀረበ ቅሬታ ሰሚ ጉባኤው ላይቀበለው ይችላል ማለት ነው። ስለዚህ እነዚህም ማስረጃዎች አሟልቶ መቅረብ አለበት። እንዳይጉላላ እነዚህ ማስረጃዎች ማቅረብ አለበት። የሚያቀርባቸው ምንድን ነው? መሬቱ የሚገኝበትን ቀበሌ፣ ንዑስ ቀበሌ፣ ጎጥ እና ሌሎች ማስረጃዎችን ከአቤቱታው ጋር ማቅረብ አለበት ማለት ነው። ካሳ አነሰኝ የሚል ወይም ደግሞ ካሳ አነሰኝ ብቻ ላይሆን ይችላል። አንዳንድ መሬቶች በልማት የማይነሱ መሬቶች አሉ። በመመሪያ ቁጥር 44 2013 ላይ የማይነሱ መሬቶች አሉ። ለልማት ተብሎ የማይነሱ መሬቶች አሉ። እነዚህም ለምሳሌ አንዱ ስናነሳ ቅርስ፣ አገር አቀፍ ወይም ዓለም አቀፍ ቅርስ ከሆነ እነዚህ አይነሱም በማለት መመሪያው ደንግጓል። ስለዚህ እንደዚህ ነው ብሎ ካሰበ ወይም ማንኛውም አይነት ቅሬታ ያለው ሰው እነዚህን ማስረጃዎች አሟልቶ መቅረብ አለበት ማለት ነው። አንደኛው ይህ ነው። እንግዲህ አቤቱታውን ለአቤቱታ ሰሚ አካል ወይም ለአቤቱታ ሰሚ ጉባኤው ማቅረብ ይህ ነው የመጀመሪያው። ማስረጃዎችም አሁን ያልኩት አብረው መቅረብ አለባቸው ማለት ነው። ሁለተኛው አቤቱታ ሰሚው አካል በሰጠው ውሳኔ ቅር የተሰኘ አቤቱታ አቅራቢ በውሳኔው ቅር ከተሰኘ ውሳኔው በደረሰው በ30 ቀን ውስጥ ቅሬታውን ለይግባኝ ሰሚ ጉባኤ ማቅረብ አለበት ማለት ነው። እንግዲህ ቅድም ለአቤቱታ ሰሚ ጉባኤ ቀርቧል። አሁን ደግሞ አቤቱታ ሰሚ ጉባኤ በሰጠው ውሳኔ ቅር ከተሰኘ ለማን ያቀርባል ማለት ነው? ይግባኙ በደረሰው በ30 ቀን ውስጥ ለይግባኝ ሰሚ ጉባኤ ያቀርባል ማለት ነው። እንዲሁም ይግባኝ ሰሚ ጉባኤው በሰጠው ውሳኔ ቅር የተሰኘ አካል ውሳኔው በጽሑፍ ከደረሰው ቀን ጀምሮ በ30 የስራ ቀናት ውስጥ ይግባኙን ለከፍተኛ ፍርድ ቤት ማቅረብ ይችላል ማለት ነው። ስለዚህ መጀመሪያ ለማን ያቀርባል? ለአቤቱታ ሰሚ አካል። ሁለተኛ በዚህ ካልተስማማ ለይግባኝ ሰሚ ጉባኤ። ይግባኝ ሰሚ ጉባኤ እንግዲህ ማለት ምን ማለት ነው ወደሚለው ስንሄድ ይግባኝ ሰሚ የራሱ ጽሕፈት ቤት የሚኖረው ሆኖ
በየወረዳው አስተዳደር ምክር ቤት ስር ይቋቋማል። እንዲሁም ከተማ ከሆነ በከተማው ከንቲባ ኮሚቴ ይቋቋማል ማለት ነው። እንዲሁም ይግባኝ ሰሚው በሰጠው ውሳኔ ቅር የተሰኘ አካል ውሳኔው በጽሁፍ ከደረሰበት ቀን ጀምሮ በ30 የስራ ቀናት ውስጥ ይግባኙን ለከፍተኛ ፍርድ ቤት ማቅረብ ይችላል። ይግባኙን ለማን ያቀርባል? ለከፍተኛ ፍርድ ቤት። ወደ ወረዳ ፍርድ ቤት አይሄድም ማለት ነው። ሆኖም ይግባኙን ለፍርድ ቤት ማቅረብ የሚችለው ልማቱ እንዳይጓተት ቦታውን በቅድሚያ ካስረከበ በኋላ ነው። እንግዲህ መጀመሪያ ቦታውን ማስረከቡ መረጋገጥ አለበት ማለት ነው። እንግዲህ ለከፍተኛው ፍርድ ቤት ይግባኙን ሲያቀርብ ቦታውን መጀመሪያ ማስረከብ አለበት። ቦታውን ማስረከቡን የሚገልጽ ከነዚህ አካል መረጋገጥ አለበት ማለት ነው። ማስረጃ ይዞ ነው ቦታውን ለማስረከቡን ካልተረጋገጠ ከፍተኛው ፍርድ ቤት አይቀበለውም ማለት ነው። ስለዚህ ባዶውን ዝም ብሎ ይግባኝ ይዞ ቢሄድ ተቀባይነት ስለሌለው መጀመሪያ ቦታውን ማስረከብ አለበት ማለት ነው። ነገር ግን በወረዳ ወይም በከተማ አስተዳደሮች አቤቱታ ሰሚ ወይም ይግባኝ ሰሚ ካልተቋቋመ የልማት ተነሺዎች አቤቱታቸውን ለመደበኛው ፍርድ ቤት ማቅረብ ይችላሉ ማለት ነው። ለማን? እዛው አካባቢ ላለ ወረዳ ከሆነ ለወረዳ ፍርድ ቤት ማቅረብ ይችላሉ ማለት ነው። እንግዲህ እንዴት ነው ሲጠቃለል? ምንድን ነው መጀመሪያ ማቅረብ ያለባቸው? ለማን ነው? ለአቤቱታ ሰሚ ጉባኤ ያቀርባሉ። አቤቱታ ሰሚ ጉባኤው በሰጠው ካልተስማሙ ለይግባኝ ሰሚ ጉባኤው ያቀርባሉ። ይግባኝ ሰሚ ጉባኤው በሰጠው ውሳኔ ቅር ከተሰኙ ቀጥታ ወደ ከፍተኛው ፍርድ ቤት ነው የሚሄዱ ማለት ነው፣ ንብረቱን ካስረከቡ በኋላ። ነገር ግን አቤቱታ ሰሚ ጉባኤ ወይም ይግባኝ ሰሚ ጉባኤ ከሌለ ለማን ነው የሚያቀርቡ ማለት ነው? ቀጥታ ለመደበኛው ፍርድ ቤት ያቀርባሉ ማለት ነው። ለመደበኛው ወረዳ ከሆነ ለወረዳው ፍርድ ቤት ያቀርባሉ ማለት ነው። እንግዲህ አመጣጡ ይሄ ነው። ውድ ነው የተከበራችሁ የዚህ ቻናል ተከታታዮች፣ እንግዲህ ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እንደጠቀማችሁ እርግጠኛ ነኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።